የአርባ ምንጭ ዩኒቨርሲቲ ተማሪ በአሰቃቂ ሁኔታ ዶርም ውስጥ በጩቤ ተወጋግቶ መገደሉን ተማሪዎች ለቲክቫህ ኢትዮጵያ ገለጹ። ዩኒቨርሲቲው በበኩሉ ጥቃት አድራሹ ተማሪ እንደሆነና በቁጥጥር ስር እንደዋለ የገለጸ ሲሆን ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል ብሏል። ለቲክቫህ ኢትዮጵያ ቃላቸውን የሰጡ የአርባ ምንጭ ዩኒቨርሲቲ ጫሞ ካምፓስ ተማሪዎች በጫሞ ካምፓስ ጠዋት ላይ ብሎክ 9 ወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ወንጀሎች ስሙን ለመጠበቅ ሲል መሸፋፈን መምጥቶ ስለ ተማሪዎች ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። ለመሆኑ የአርባ ምንጭ ዩኒቨርሲቲ ምን አለም? የአርባ ምንጭ ዩኒቨርሲቲ የተማሪውን ግድያ አረጋግጦ የሐዘን መግለጫ ትናንት ምሽት አውጥቷል። ዩኒቨርሲቲው የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት ሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ ሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትናንት ጠዋት ሚያዝያ 28 ቀን 2017 ዓ.ም በጩቤ ተወጋግቶ ከፍተኛ ጉዳት ደርሶበት ሕይወቱ አልፏል ብለዋል። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ መቅረቱን ማምሻውን ሕይወቱ አልፏል ሲል ዩኒቨርሲቲው በገጹ አስታውቋል። ጥቃቱን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ ቃል ገብቷል። መረጃው የቲክቫህ ኢትዮጵያ ነው።